እነዚህን ምልክቶች ካሳየች ወደድ አድርጋለች ማለት ነው። እናንተም ትክክለኛውን እርምጃ መውሰድ አለብህ። ብዙ ወንዶች ለመናገር ባይፈልጉም በህይወታቸው ውስጥ ቢያንስ አንድ ጊዜ ያጋጠሟቸውን ነገር በማንሳት ልጀምር። አንዲት ሴት ትተዋወቃለህ። መጀመሪያ ላይ ሁሉም ነገር የተለመደ ቀላል ያለና ጥልቅ ያልሆነ ይመስላል። ተራ ወሬ፣ ጥቂት ሳቆች፣ ምናልባትም ከተለመደው አንድ ሰከንድ ለጥ ያለ የአይን ግንኙነት። ነገር ግን ከውስጥ ምን እየተከናወነ እንዳለ በግልጽ የሚነግር ምንም ነገር የለም። ከዚያም ቀስ በቀስ ነገሮች መለወጥ ይጀምራሉ። አዘወትራ መልእክት መላክ ትጀምራለች። በቀልዶችህ ትስቃለች። ቀልዶችህ ደካማ በሆኑበት ጊዜ እንኳ እንዲያውም ይበልጥ በደካማዎቹ ቀልዶች ላይ ትስቃለች። ይህም እውነቱን ለመናገር ጥርጣሬ ሊፈጥርብህ ይገባል። ምክንያቱም ሁላችንም እንደምናውቀው ሁሉም ቀልዶችህ ያን ያህል የሚያስቁ አይደሉም። ስላንተ ትናንሽ ዝርዝሮችን ታስታውሳለች። አንተ ራስህ መናገርህን ያላስታወስካቸውን ነገሮች፣ ለምሳሌ የምትወደውን ምግብ፣ በልጅነትህ የሆነውን ታሪክ፣ ወይንም ከሌሊቱ 8 ሰዓት ላይ በግማሽ እንቅልፍ ሆነህ የማይሰለጥን ወሬ ስታወራ የጠቀስከውን ነገር ታነሳለች። ድንገት ቁጭ ብለህ በሐሳብ ትዋታለህ። ሁሉንም ነገር ትመረምራለህ። እንደዚህ ያሉ ጥያቄዎችንም ራስህን ትጠይቃለህ። ደግ ለመሆን ብላ ነው? በእውነት ትወደኛለች? ወይስ እርምጃ ብወስድ ለራሴ አሳፋሪ ሁኔታ ፈጥራለሁ? ታዲያ ምን ታደርጋለህ? ምንም። ትጠብቃለህ። ከመጠን በላይ ታስባለህ፣ ታመነታለህ፣ እናም ያንን ቅጽበት ታመልተዋለህ። ነገር ግን አብዛኞቹ ወንዶች የማይረዱት እውነት አለ። የፍቅር ስሜት አትራክሽን ከፍተኛ በድምፅ አይመጣም፣ በረቂቅ ምልክቶች ነው የሚመጣው። እነዚያን ምልክቶች ካላስተዋልክ ግን ሁል ጊዜም አንድ እርምጃ ወደ ኋላ ትቀራለህ። ስለዚህ ዛሬ አንዲት ሴት ዝም ብሎ ፍላጎት ብቻ ሳይሆን በእውነት ወደሃለች የሚሉትን ምልክቶች በጥልቀት በዝርዝርና በጥቂቱ ፈገግ በሚያደርግ መልኩ እንመረምራለን። 1. ጊዜዋን ትሰጥሃለች። እንዲያውም በዘፈቀደ አይደለም። ቀለል ያለ ግን በጣም ኃይለኛ ከሆነ ነገር እንጀምር። ጊዜ በዛሬው ዓለም ሁሉም ሰው በተጨነቀበት፣ ትኩረቱ በተከፋፈለበትና ሁል ጊዜም ስልኩ ላይ በጣበቀበት ወቅት ጊዜ እጅግ ውድ ከሆኑ ሀብቶች አንዱ ሆኗል። ስለዚህ አንዲት ሴት በቋሚነት ጊዜዋን ስትሰጥህ፣ እንዲሁም አልፎ አልፎ ሳይሆን በተደበረች ብቻ ሳይሆን ሆን ብላና በትኩረት ስትሆን ያ ትልቅ ትርጉም አለው። ምክንያቱም ሰዎች ለማይገዳቸው ነገር ጊዜያቸውን አባክሉም። በስራ ተወጥራ ባለበት ሰዓት መልእክትም ትልክልህ ከሆነ፣ አንተን ለማግኘት ጊዜ የምትመድብ ከሆነ፣ በማህበራዊ ሚዲያ ከማሳለፍና ከሌላ ሰው ጋር ከማውራት ይልቅ አንተን መናገርን ከምትመርጥ ከሆነ ያ በአጋጣሚ የሆነ ነገር አይደለም። ያ የፍላጎት ምልክት ነው። አሁንም ደግ ለመሆን ብላ ይሆናል ብለህ ብታስብ ከሆነ ፀሐይ በየጊዜው ሰበግ ወደር ብለህ ለአንተ ብቻ እየመጣች ይመስልሃል ማለት ነው። 2. ትናንሽ ነገሮችን ታስታውሳለች፣ አንተ በተሻልከ ሁኔታ ቢሆንም። ይህ ምልክት አደገኛ ነው። ምክንያቱም ብዙ ወንዶች ሳያስቡት ነው የሚያገኛቸው። አንድን ነገር ዝም ብለህ በወሬ መሃል ታነሳለህ። ምናልባትም ያን ያህል አስፈላጊ ያልሆነ የህይወት ዝርዝር ይሆናል። ለምሳሌ የምትወደው ምግብ፣ በልጅነትህ ያስለቀቀ ኩላጭት ስትማም፣ ወይንም ጥዋት ቀድሞ መነሳት እንደማትወድ የሚሉትን ነገር። ከጥቂት ቀናት በኋላ ያንን ነገር ታነሳዋለች። ዝም ብላ ሳይሆን በትኩረት እንደሰማህ የሚያሳይ መንገድ። እናንተ ቆይ ይህን መቼ ነው ተናገርኩት ብለህ አስተቀራ። ትክክል፣ አንተ ረስተኸዋል፣ እሷ ግን አልረሰችውም። ምክንያቱም አንዲት ሴት በስሜት ስትማመቅ አይምሯ ስላንተ ያሉትን ዝርዝር ነገሮች በተበጥሮ ልብ ይላቸዋል። የነዛ ዝርዝሮች አንተን ጋር እንድትቆጣጠር እንድትሆን ልታዝርዷታል። ይህ ሆን ብላ የምታደርገው ነገር አይደለም፣ በራሱ የሚከሰት ነገር ነው። 3. ትስቃለች። በጣም አንተ ያን ያህልም ባታስቅ እንኳ እውነቱን እንናገር፣ አንተ ገልዳን ነህ፣ ግን ያን ያህል ኮሜዲያን አይደለህም። ቢሆንም ግን እሷ ጋር ስትሆን የምትናገረው ሁሉ አስቃኝ ይሆናል። ደከመኝ ነው ብለህ ተራ ነገር እንኳን ብትናገር ትልቅ ኮሜዲ ትርኢት ያሳያት ይመስላል። ትስቃለች። አትሳሳት። አንዳንዴ በእርግጥ ቀልዳን ትሆን ይሆን ይችላል፣ ግን ሳቋ መጠን በላይ ሲሆን ያ መማመክ ነው። ሳቅ ስለ ቀልድ ብቻ አይደለም፣ ስለ ምቾት፣ ስለ መቀራረብ እና ለሌላው ሰው ስለ መከፈትም ጭምር ነው። በአንተ ዙሪያ በቀላሉ ስትስቃድ በአንተ በማግኘት ውስጥ ጥሩ ስሜት ይሰማታል ማለት ነው። ሰዎች ደግሞ ሁል ጊዜም ጥሩ ስሜት ወደሚፈጥሯቸው ሰዎች ነው የሚሳቡት። 4. አንተን ለማናገር ምክንያቶችን ትፈጥራለች።
እዚህ ጋር ነው ነገሩ አስደሳች የሚሆነው። አንተ መልእክት እስኪመጣ ድረስ አትጠበቅም። ማውራት የምታደርግበትን ምክንያት እሷ በራሷን ትሰጥራለች። አንዳንዴ ምክንያቶቹ ምንም ትርጉም ለማይሰጡ ሊሆኑ ይችላሉ። ለምሳሌ ምን እያደረክ ነው ብላ ለመልእክት ልትልክ ትችላለች። ወይንም ምን ትልክልሃለች። ወይንም ጠቢቂት ጉግል አድርጋ ልታገኘው ልትችለው ነገር ትጠይቅሃለች። ያንን የምታደርገው መረጃውን ፈልጋ አይደለም፣ ውይይቱን ፈልጋ ነው። የምትፈልገው መልሱን ሳይሆን ግንኙነቱን ነው። አዘውትራ ጨዋታ ጀማሪ ከሆነች ይህ ትልቅ ምልክት ነው። 5 ትቀልድብሃለች እና ትለክፍሃለች። የፍቅር መሳሳብ ሁል ጊዜም ቁም ነገር ብቻ አይደለም፣ የጨዋታ ባህሪም አለው። ብትቀልድብህ፣ በፈገግታ ብትሞግትህና ወይንም በጥሩ ስሜት ሆና ብታሹትህ ያ በጣም ጥሩ ምልክት ነው። ምክንያቱም እንደዚህ ያሉ ጨዋታዎች በሰዎች መሃል ጥብቅ ግንኙነት ይፈጥራሉ። ከቁም ነገር ባለፈ ግለሰባዊ ወዳጅነትና አስደሳች ግንኙነት ውስጥ ለመግባት ምቾት እንደተሰማት ያሳያል። 6 በአንተ ዙሪያ የአይኑ ተአምሮ ቋንቋ ይለወጣል። አሁን ደግሞ በቃላት በማይናገረው ነገር እናዋዛለን። አንዳንዴ በጣም ጠንካራ ምልክቶች የሚታዩት ወለ ንግግር ነው። አንዲት ሴት ስትወድህ የአካል እንቅስቃሴው በተፈጥሯ ይለወጣል። ስታወራ ወደ አንተ ትዞራለች፣ በጥቂቱ ወደ አንተ ትቀርባለች። ለረጅም ጊዜ አይንህን እያየች ትሆናለች። ብዙ ትፕሮምልሃለች። አንዳንዴም ሳታስቦ ይጅህን ወይንም ትከሻህን በቀላሉ ትነካዋለች። የእነዚህ አደጋዎች አይደሉም፣ ምልክቶች ናቸው። 7 ጊዜዋን ትሰጥሃለች፣ ነገር ግን ለፍቅር አትለምንም። ፍላጎቷን ታሳያለች፣ ነገር ግን ራሷን ታከብራለች። ይህ ሚዛን በጣም አስወቃኝ ነው፣ ምክንያቱም እውነተኛ መሳሳብር እንጂ በልጅነት ተገፍታ የምታደርገው ነገር እንዳልሆነ ያሳያል። 8 ለአንተ ሐሳብ ዋጋ ትሰጣለች። አንዲት ሴት የእርሷ አመለካከትን እንድትናገራት ስትጠይቃት እና የምትናገረውን ትሞኖ ስትሰማት ለአንተ ቦታ አላት ማለት ነው። ልማንድ ስታቸው ሰዎች ሐሳባቸውን አንጠይቅም። 8 በአንተ ዙሪያ ትንሽ መርበሽነት ስሜት ይታያታል። በራስ መተማመን ማራኪ ነው፣ ነገር ግን አንድ ሰው ሲወድህ በጣም በራሱ የሚተማመን ሰው ትንሽ ሊረበሽ ይችላል። ቃላቱ ይታሁታሉ አይደል? ወይንም ከተለመደው ላልትስቃለች፣ ወይንም አንዳንዴ ሳታስበው ይጅህን ወይንም ትከሻህን በቀላሉ ትነካዋለች። እነዚህ አደጋዎች አይደሉም፣ ምልክቶች ናቸው። 9 በወደፊት ስለሚሆነው ነገር ታስባለች፣ በትናንሽ ነገሮችም ቢሆን። ይህ ካሉት ምልክቶች ሁሉ ግልጽ የሆነ ነው። አንተን ያካተተ ወደፊት የካት ነድር ታወላለች። ግዴታ ትልቅ ይካድ ሆኖ የሚሆነው አይደለም። ለምሳሌ አንድ ጉዳይ እዚያ መችከን አለብን። ይህ ቦታ ደስ ይለ ተብሎ ይታሰባል። እንደዚህ አይሎ አባባዎች ተራ ሊሆኑ ይችላሉ፣ ነገር ግን በጥልቀት ሲታዩ ከሆኑ ጊዜ ባለፈ አንተን በህይወቷ ውስጥ እያለመችህ እንደሆነ ያሳያል። የፍቅር ስሜት ወስወስ አይደለም፣ ነገር ግን ረቂቅ ነው። ሴቶች ሁል ጊዜም እወድሃለሁ አይሉም። የሌላ ፊት በተግባራቸው በግልናቸው እና በባህሪያቸው ያሳያሉ። አንተም ስርህ ነገሩን ማካብከን አይደለም፣ የሌላ ፊት ማስተዋል ነው። ምክንያቱም አብዛኞቹ ወንዶች የሚሰሩት ስህተት ውድብ ከሚደረግ ሳይሆን ማመንታት ነው፣ ጊዜውን ማሳለፍ ነው። ስለዚህ እነዚህን ምልክቶች ስታይ አትጨለይ፣ አትደነህ፣ ነገር ግን ደግሞ አትተዋቸው። ምክንያቱም አንዳንዴ የምትጠብቀው እድል ቀድሞ በፊት ይቆመዋልና።